በሬዲዮ የሙስሊም በዓላትም አይከበሩም፣ ግን በሬዲዮ በዓሎቻችን መነገር አለባቸው። ዛሬ በቴሌቪዥን አተራዊ ላይፍ የሚሰገድበት ዘመን ስለሆነ ለውጡ እኛ ያኔ ለነበርን ሰዎች ይገባል። እናንተ ለወጣቶች ብዙ አይገባችሁም። በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያዊ ሙስሊሞች ነን። ለፈ እንደ ሀገር የሰላም ሁኔታ ላይ ድርሻ፣ ኃላፊነት፣ ግዴታ መወጣት የሰሜኑ ጦርነት ያስከፈለውን ዋጋ ይታወቃል። የተቋጨበት መስመር ትልቅ ምዕራፍ ነው። ብዙ ለፍቷል ይሄ መንግስት። ዛሬም ላይ ብዙ ጥሪ ያደረገ ያለበት ሁኔታ ነው ያለው። በአማራውም በኦሮሞም ሌሎች አካባቢ ላይ ያሉትን ችግሮች እዚህ ያሉ ትልልቅ የሃይማኖት አባቶች ትልቅ ኃላፊነት ተሰጥቶ መሬት ወርደው መንግስትን አግዘው ብዙ ነገር መፍታት የሚቻልበት ስራ አለ። እዛ ላይ ያው እነዚህ እዚህ የምናያቸው ትልልቅ ተሞክሮችና በተለያየ ቦታዎች ላይ እንደማሳየ ወጡ ያሉ ትልልቅ ፕሮጀክቶች ሁሉም ክልሎቻችን ላይ ማረፍ የሚችሉ መሆን የሚችሉ ናቸው። ያለውን ነገር ወደዛ ለማምጣት ግን መስተካከል ያለባቸው ነገሮች እንዳሉ ማሳያዎች ናቸውና እሱ ላይ ኃላፊነት ለመወጣት እንደ ኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትም እንደ ሃይማኖት አባትም ኃላፊነታችንም ግዴታችንም ስለሆነ ስለሚያሳስብም ስለሚያስጨንቅም እሱ ላይ አሁንም በእኛ በኩል በሚፈለገው ነገር ላይ ዝግጁ መሆናችንን መግለጽ እወዳለሁኝ። ቅድም እንዳሉት አብዛኛውን ጥያቄ እኔንም አህመዲን ስላነሳው አመሰግናለሁ ክቡር ጠቅላይ ሚኒስትር። አልሐምዱሊላህ ረብል ዓለሚን ወሰለላሁ ወሰለመ على نبينا محمد وعلى آله وصحبه أجمعين ለዚህ ያበቃንን አላህ ምስጋና ይገባው። በኢትዮጵያ የሚኖሩ ሙስሊሞች አትበሉን። እኛ በኢትዮጵያ የምንኖር ሳይሆን ኢትዮጵያዊ ሙስሊሞች ነን። ልክ ከሌላ ቦታ መተን የምንኖር አይነት ተብሎ ስለሚገለጽ ይሄ ይቅርብን፣ ይቅር፣ የመስጂድ ግንባታ ፍቃድ ይሰጠን የሚሉ ጥያቄዎች ያኔ የነበሩ አባቶች ከፍተኛ ንቅናቄ አንስተው ጥያቄ አንስተው ይታገሉ ነበር። ምን ያህል ነገር ነው የተመለሰው? ከዚህ ውስጥ ምንድነው የቀረው? ከብዙ ርቀት ነው የተመጣው። ይበቃል ወይ? ይሄ አይበቃም። ሼክ ሀጂ እንዳሉት ነው፣ ገና ነው። የኢትዮጵያ ሰዎች ሁሉ የክርስቲያንም የእስላምም ጥያቄ ገና ነው። የምግብ ጥያቄ አለ፣ በኩል መታየት ጥያቄ አለ፣ በየትኛውም ቋንቋ በየትኛውም እምነት ያለ መገለል ፍላጎት አለ። ለዚህ ደግሞ ትግሉ ይቀጥላል። ግን ሙስሊሞች ከየት ተነስተን ነው የት የደረስ ነው የሚለውን ሁሉ ጊዜ ማስታወስ ያስፈልጋል። በተለይ ለልጆች ማስታወስ ያስፈልጋል። ያ ሁላችሁም እንደምታውቁት ኢትዮጵያ አርዱል ሲርቅ የተባለች ናት። አርዱል አድል የተባለች ሀገር ናት። የታለ ያ ጀስቲስ፣ የታለ ያ እውነት የሚል ጥያቄ 1000 ዓመት በላይ ፈጀባት ተብሏል፣ ተጽፏል። የእውነት ሀገር መሆኗ የፍትህ ሀገር መሆኗ የኢትዮጵያ ሙስሊሞች ለማረጋገጥ ለሺህ ዓመታት ጊዜ ወስዶባቸዋል። ይሄ አሁን ያለንበት ሁኔታ ተቀይሮ ቢያንስ እንደዚህ የልብ ልባችንን በሰላም ለመነጋገር ስለበቃን የቀረውንም በውይይት ለመመለስ በምክክር ለመመለስ ስለበቃን እንደ ጥሩ አጋጣሚ እንደ ጥሩ ጊዜ አድርጌ ወስደዋለሁ። ትንሽ ቢስተካከል ብዬ ማሰብ በተለይ ወጣቶቹ ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ይሄ ከሀገርህ ማን ነው የሚገፋ? ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው፣ የሚገባችሁ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ነን ለማን ነው እየነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው። እንደዛ ጥሩ አይደለም። በተለይ ወጣቶቹ እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ
ይሄ ጉዳይ በህግ ይገባኛል ብሎ መጠየቅ ይቻላል፣ ችግር የለውም። ሌላው ቋንቋ ግን ናሬሽን ስለሆነ እያበላሸን ያለው በተለይ ወጣቶች ኮንሽስ ብትሆኑ ጥሩ ነው። ከእንግዲህ በኋላ ሁለተኛ ዜጋ የሆነበት ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ በኢትዮጵያ የተወለዱና ያደጉ በልዩ ልዩ ምክንያት የኢትዮጵያ ፓስፖርት ያገኙ የትኛውም እምነት የሚከተሉ ሰዎች ሀገር ናት። በእኩል ታገለግላለች፣ በእኩል ካገለገለች ትኖራለች። ካላገለገለች ኢትዮጵያ የሚለውን ስም ማስቀጠል አትችልም። ምክንያቱም እንዳላችሁት ግማሽ አካሏን ጥላ ኢትዮጵያ ልትሆን አትችልም። እና ናሬሽን ላይ የሚነገሩ ነገሮች አሉ። እኛ እሱን ተቀብለን መልሰን ባናስተጋባ ጥሩ ነው። አዲስ አበባ ላይ ባለፉት 4-5 ዓመታት 124 ቦታዎች ለመስጂድ ተሰጥተዋል። በዳታ ለቀብር 3 ቦታ ተሰጥቷል። ለማዕከል እንዳላችሁት 1 ቦታ ተሰጥቷል። ከዚህ በላይ ለኢትዮጵያ ሙስሊም ለአዲስ አበባ ነዋሪዎች አቅም በፈቀደ መጠን እየጨመሩ ጥያቄ እየመለሱ መሄድ ያስፈልጋል። የትናንትናውን እንዳለ ሰርዘን ከሆነ ወደፊት መሄድ አንችልም። የትናንትናውን አመስግነን ተቀብለን ሰርተንበት ወደፊት መሄድ ደግሞ ያዋጣል። አሁን ጥያቄ ለእናንተ ያለኝ ከተሰጣችሁ 124 ቦታ ስንት መስጂድ ተሰራ? ስንት ቦታ አጥራችሁ ተዋችሁ? ስንቱ አለቀ? ከፈለጋችሁ የጋራ ኮሚቴ አዋቅረን እንፈትሸው። ሀገሩ የእናንተ ነው። አዲስ አበባ የእናንተ ነው። ኢትዮጵያ የእናንተ ነው። ምንም ሽሚያ አያስፈልግም። በገዛ ሀገራችሁ ከወሰዳችሁ መስራት ነው። ወስዶ ለማጠር ከሆነ ግን በሚገርም ሁኔታ ነው የሰው ሀገር እንደምንወር ነገር በየእምነት ተቋማቱ እያሰፋን እንደ ህገወጥ ነገር የምናጥር ከሆነ ቢያንስ እናንተ አርያ መሆን አለባችሁ። ትክክል አይደለም። ሁሉ የእናንተ ነው። ጠብቁት። የሚያስፈልጋችሁን ተጠቀሙበት። የምትሰሩበትን ውሰዱ። የማይሰራበት ነገር ከሆነ ግን በቁጥር ስንት አለን አይደለም። እሱን እናንተ አስቡበት። እኛ አቅማችን በፈቀደ መጠን የእናንተን ጥያቄ መመለስ ግዴታችን ነው። የመረጣችሁን ጥያቄያችሁን እንድንመልስ ነው። የኢትዮጵያ አቅም በፈቀደ መጠን የሁሉም እምነት ጥያቄዎች እየመለስን ነው። ካቃተን ደግሞ አፍበሉን አልቻልንም ብለን እንጠይቃቸዋለን። ችግር የለም። በእናንተ በኩል ግን ሀገራችሁ፣ መሬታችሁ፣ ከተማችሁ ስለሆነ የማትሰሩበት ከሆነ መጠንቀቅ ያስፈልጋል ብዬ አስባለሁ። ትምህርት ቤት በሚመለከት ብዙ ጉዳይ ነው ያነሳችሁት። አንደኛው ሙስሊም እስላምና ትምህርት ምንድነው ትስስሩ? እስላም የመጀመሪያው አያ የወረደው እኮ ኢቅራ ነው። የመጀመሪያው አንብብ ነው። የመጀመሪያው ማንበብ መጽሐፍ መሆኑ ብቻ ሳይሆን ኢትዮጵያ ውስጥ በሁላችሁም አካባቢ ቀለም እየተበጠበጠ ጣውላ ላይ ገጠር ሲባል ገጠር አይደለም፣ የመጨረሻ ምንም አይነት መኪና አይቶ የማያውቅበት አካባቢ ሰው የሚማረው የሚቀራው በጣውላና በቀሰም ነው። ታውቃላችሁ፣ በጣም ከፍተኛ የሆነ አታችመንት ነው ያለው በትምህርትና በእስልምና እምነት መካከል። አንዴ ወደ ባሌ ሄጄ ድሬ ሸክና ሁሴን ያለው መስጂድ ጋር ያሉ ሰዎች ሲነግሩኝ በድሮ ዘመን ድሬ ሸክና ሁሴን በ60 ቋንቋ መድረሳዎች ቁርአን ያስቀሩ ነበር። በ60 ቋንቋ አሉ። ቋንቋ ሳይወስናችሁ፣ ባህል ሳይወስናችሁ በሄዳችሁበት ሁሉ ማስተማር፣ ከሀገር ደግሞ ለመማር መሄድ፣ ከአርሲ ጅማ መሄድ፣ ከሀረር ጅማ መሄድ፣ ከወሎ የሆነ ቦታ መሄድ ለመማር ለመጨመር፣ ይሄ ከእናንተ ጋር የተሳሰረ ጉዳይ ነው። አሁን ወደ ዘመናዊ ትምህርት ሲመጣ በሁለት መንገድ ከፍለን ነው። በአንድ በኩል
ኢስላሚክ ዩኒቨርሲቲ፣ ኢስላሚክ ትምህርት፣ አረብኛ ቋንቋ የሚል ጥያቄ አለ። ለዚህ ደግሞ እውቅና ይሰጥ የሚል አለ። በሌላ በኩል ደግሞ በትምህርት ቤት በመንግስት ትምህርት ቤቶች ያሉ ድሬሲንግ ኮድ አለባበሶች፣ የልብስ ስርዓት የተነሳ ጉዳይ አለ። ኢስላሚክ ዩኒቨርሲቲ ለምሳሌ ካርቱም አለ፣ ካይሮ አለ። ግን በሌላ ዩኒቨርሲቲ ውስጥ ለምሳሌ በአዲስ አበባ ዩኒቨርሲቲ ውስጥ ኢስላሚክ ዩኒቨርሲቲ ኢስላሚክ ኮርስ አይባልም። ሌላው ሴኩላር ትምህርት ይሆንና የፒኤችዲ ተማሪ ከሆነ ሪሰርች ሲሰራ በእስላሚክ ጉዳይ ሊያጠና ይችላል። እኔም ፒኤችዲ ሲሰራ ሶሻል ካፒታል ላይ ያጠናሁት፣ አንዱ ያጠናሁት በእስላምና በክርስቲያን ሪሌሽንሺፕ ላይ ነው። ኢስላሚክ ዩኒቨርሲቲ ግን እንደምታውቁት ሙሉ በሙሉ ልክ አሁን ኦርቶዶክስም ዩኒቨርሲቲ እንዳለው ወንጌላውያንም ኮሌጆች እንዳሏቸው ኢስላምም የራሱ በእናንተ ተቋም ስር ሊኖረው ይችላል። በመንግስት ግን እያንዳንዱን የኢስላም ካሪክለም ቀርጾ በዩኒቨርሲቲ ማስገባት ቢያንስ አሁን ባለው ሁኔታ ቀላል አይመስለኝም። እናንተ ኮሌጅ ኖሯችሁ፣ ሃይ ስኩል ኖሯችሁ፣ ዩኒቨርሲቲ ኖሯችሁ እውቅና መስጠት ሁሉም ጠይቀዋል። ኦርቶዶክስም የለውም ወንጌላውያንም የላቸውም። እውቅና ጠይቀዋል። ከነሱ ጋር በጥናት በጋራ ይመለሳል። ለሁላችሁም እንዴት እንደሚመለስ አቅጣጫ ተቀምጧል። ካጠኑ በኋላ ምላሽ ይሰጣል። እውቅናውን አረብኛ ትምህርት ለሚለው ግን ኢትዮጵያ እና ኢትዮጵያውያን አረብኛ ለመማር በጣም ነው የጎዳን። በጣም አረብኛ ለማወቃችን ጉዳት ነው። ማንኛውም ሰው አረብኛ ቋንቋ ልጆቹን ቢያስተምር ፈረንሳይኛም ስለሚያስተምር ሩቅ ሄዶ ለመነገድም ለማስተማርም ለመስራትም ለሁሉም ነገር ይጠቅመዋል። አረብኛ መማር ማለት ሙስሊም መሆን ማለት አይደለም። የግብጽ ኮፕቲክ ቸርች አባቶች በአረብኛ ነው የሚያስተምሩት። ሊባኖን፣ ሲሪያ፣ ፓለስቲን ውስጥ ያሉ አረብኛ የሚናገሩ ሰዎች ክርስቲያኖች በአረብኛ ይናገራሉ። ድሮ ደግሞ አንዳንድ ወረቀት ሳገላብጥና ስሰማ የኦርቶዶክስ ትላልቅ አባቶችም ግዕዝና አረብኛ ይናገራሉ ይባላል። ለዛ ይመስለኛል ነጃሺም ሳይቸገሩ የተናገሩት። ያኔ አረብኛ መቻል ብዙ ችግር ያለው አልመሰለኝም። አይታችሁ ከሆነ ጂኦግራፊውም እኛ ምስራቅ አፍሪካ ያለንና ገልፍ ሀገራት ቀይ ባህር ገልፍ ኦፍ ኤደን እስከ ከፈለን ድረስ አንድ ሀገር የነበረ ነው። ጂኦግራፊውም ቅርብ ነው። አረብኛ መማር ጠቃሚ ነገር ነው። አዲስ አበባ ላይ የተጀመረ ነገር አለ። ሁሉም ቢማር ጥሩ ነው፣ ለራሳችን ስንል ማለት ነው። ትስስሩ የጠነከረ ስለሆነ ለቢዝነስ ዲፕሎማሲ ሲባል ቋንቋ ማወቅ ጠቃሚ ይሆናል። በትምህርት ቤቶች ውስጥ ከትምህርት ሚኒስቴር ጋር እነጋገራለን ስለተባለው መመሪያ። ግን እኔ ያለኝ የልጅነት የወንድምነት ምክር በትምህርት ተቋም አካባቢ ሲቪክ አቀራረብ ነው በጣም ጥሩ የሚሆነው።